እንኳን ለኢህአፓ እንኳን ለኢዲዩ እንኳን ለተገንጣይ እንኳን ለመኢሶን ዓለም አቀፉን ኢምፔሪያሊዝምን የፊውዳሉን ስርዓት የቢሮ ከበርቴን እኛ በትግላችን እናወድማለን። ዓለም አቀፉን ኢምፔሪያሊዝምን የፊውዳሉን ስርዓት የቢሮ ከበርቴን እኛ በትግላችን እናወድማለን። በዚህ አንጻር ህዝባዊ ዲሞክራሲያዊ አብዮታዊ ኢትዮጵያን በትግላችን እንመሰርታለን። በዚህ አንጻር ህዝባዊ ዲሞክራሲያዊ አብዮታዊ ኢትዮጵያን በትግላችን እንመሰርታለን። ባድራያ ከሰመቃብር ላይ ቀዩን ባንዲራ እናውለበልባለን። ቀዩን ባንዲራ እናውለበልባለን። ቀዩን ባንዲራ እናውለበልባለን። አራተኛው ምድር በጢሃ ትሰኛለች። በዚህችኛዋ የምድር ክፍል የሚኖሩ ህዝቦች ስማቸው ጁልሃም ሲሆን እግርም ሆነ አይን የላቸውም። በሰፋፊ ክንፎቻቸው ይበራሉ። አምስተኛዋ ምድር ሂና ትሰኛለች። በዚህችኛዋ የምድር ክፍል የሚኖሩ ፍጥረቶች መጠሪያ ስማቸው ኸሽን ሲሆን ቅርጻቸው የፈረስ ይመስላል። ርዝመቱ 300 ክንድ የሚያህል ጭራም አላቸው። በዚያች ምድር የተምር ዛፎችን የሚያህሉ እባቦች ሲኖሩ የግመል አይነት ጥፍሮችም አሏቸው። ስድስተኛዋ ምድር ማሲካ ትሰኛለች። ይህችኛዋ ምድር ህዝቦቿ ሐሱም በመባል ይታወቃሉ። ገላቸው ፍጹም ጥቁር ሲሆን የውሾች አይነት ጣቶችም ከነጥፍሩ አላቸው። አኺሩ ዘማን ላይ ያእጁጅና ማእጁጅን አላህ በእነዚህ ፍጥረቶች አማካይነት ነው የሚያጠፋቸው የሚልም ዘገባ አለ። ሰባተኛዋ ምድር ተራ ትሰኛለች። ይህች ሰባተኛዋና የመጨረሻዋ ምድር ስሟ ተራ ሲሆን የኢብሊስና የሰራዊቱ መቀመጫ ናት። ሱረቱ ጠላቅ በመጨረሻው ላይ ያለውን አያ ኢብኑ አባስ ሲተነትኑ እንደሚከተለው ተደምጠዋል። የቁርአኑ አያም እንዲህ ይላል፣ አላህ ያ ሰባትን ሰማያት የፈጠረ ነው።